እስክትወጣ የኮቴ እየተባልክ የምትከፍለው በየመንደሩ ነው የሚያስከፍሏቸው። እንደውም ትላንትና አንድ ቪዲዮ ያየው ነበር። ሹፌሮች ተሰብስበው መኪናቸውን አቆመው ይሉ ነበር። ጩኸት፣ ሊትራሊ ጩኸት። ስንት ቦታ እንክፈል የኮቴ እየተባለ በየትንሽ ኪሎ ሜትሩ ተማረርን። በየትናንሽ ከተማው ላይ የቆሙ የመንግስት ታጣቂዎች የኮቴ እያሉ እየዘረፉት ነው። ደረሰኝ የማይቆረጥለት ምንም አይባልበት፣ ሊትራሊ ዝርፊያ። የመንግስት ወደታች ያለው መዋቅር ወደ ማጅራት መቺነት፣ በመንግስት ስር የተደራጀ ማጅራት መቺ ዘራፊ ኃይል ሆኗል። እና የዛን ገፈት ደግሞ የሚቀምሱት ከአንድ ከተማ ትራቭል የሚያደርጉ ሀገር የሚያቋርጡ ሹፌሮች ናቸው። ሌላውም ባለሙያ እንደዚህ በየቀኑ ተነስቶ የሚመላለስ ቢሆን ያየዋል መከራውን። እና አንድ ሀገር ውስጥ ሹፌሮች ከአንድ ቀጠና ሌላ ቀጠና በሰላም መምጣት አልቻሉም። የሹፌሮች ህይወት አደጋ ላይ ወደቀ ማለት ያ ሀገር ሰላም አይደለም፣ ያ ሀገር አደጋ ውስጥ ነው ማለት ነው። ያ ሀገር የመንግስት ቁጥጥርነት የሌለበት፣ መንግስት ሀገሪቷን መቆጣጠር የማይችልበት ደረጃ ላይ ደርሷል ማለት ነው። ያ ሀገር በየመንደሩ ባሉ የጎበዝ አለቃዎች የሚመራ ሀገር ሆኗል ማለት ነው። እና አዲስ አበባ ላይና የተወሰኑ ከተሞች ላይ ያለን አንጻራዊ ሰላም እንደ ሰላም ቆጥረው እሱን እውነት ነው ብላችሁ በቃ ሀገሪቷን እየተቆጣጠራችሁ ያስተዳደሩ ነው ብላችሁ አስዩም አድርጉ ብለው እኮ ነው የሚጨቀጭቁ። ይሄ የሹፌሮች ሞት ላለፉት ጥቂት ዓመታት ጮሁ የሚሰማቸው የለም። እና ስራ አታቆም ነገር በእለት በሰራው ገንዘብ ነው ቤተሰብህን የምታበለው። አንድ ቀን መንገድ አልሄድም ካልክ በዛ ሴም ዴይ ነው ረሃብ ቤትህ የሚገባው። እና ይሄ ፌል ያደረገ የመንግስት አስተዳደር ጣጣው የሰዎች በእያንዳንዱ ሰው ቤት ህይወት ውስጥ ምን እያስከተለ እንደሆነ እኔ አሁን እኛ አባት ራሱ ሰላም መሆናቸውን ራሱ ድጋሚ በሌላ ቪዲዮ ባያቸው ደስ ይለኛል። ምክንያቱም በየኬላው ሲሄዱ ይሄንን ተናገር ካሳጣህን ብለው ሊያሰቃዩቸው ይችላሉ የሚል ስጋት ሁሉ አለኝና ግን ልክ እንደሳቸው ሹፌሮች አሁን ደግሞ የሕክምና ባለሙያዎች መምህራን ድምጻቸውን አንዳንዶቹ ፊት ለፊት ራሳቸውን እያሳዩ በተናጠል የደፈሩ ሰዎች ከኢትዮጵያ ሆነው እኔ በፊት እናንተ ብቻ ወይ በየሚዲያውም ቀርቤ ሳወራ በቃ እነሱ ውጭ ሆኖ ነው ዝም ብለው የሚለፈልፉት እያሉ ያሳጡን ነበር። ማለት እኛን ለማሳጣት ይደግሙ ነበር የመንግስት ሰዎች። አሁን ምን ሊሉ እንደሚችሉ አላውቅም። ያው እንግዲህ ከዚህ በላይ ምስክርነት ከየት ይመጣል? ኢትዮጵያ አደጋ ውስጥ መሆኗን ከዚህ በላይ ምስክርነት ከየትም ሊመጣ አይችልም መሰለኝ። ያሬድ ምናልባት ይሄ ምስክርነት አገር ቤት ያለው ሰው ምናልባት ፍራቱንም እየተገላገለ ቀደም ሲል ያልከው ነው። ምርጫው ተካሂዷል። የሆነ ጭላንጭል የሚጠብቅም ካለ ባለፈው ማንስተናል። ይሄም ምርጫ የሚጠብቅም ካለ አሁን ጥሙም ይቆርጥለታል፣ ተስፋውም ይቆርጥለታል። ስለዚህ በዚህ ነው ወይ የሚቀጥለው የሚለው ጥያቄ የእያንዳንዱ ኢትዮጵያዊ ጥያቄ ሆኗል። ይሄ አገዛዝ ከኢትዮጵያ ቀውስ ጀርባ እጁ እንዳለበት እኛ ስለተናገርን የሚሉት ባርማዶ ስላላችሁ ገብታችሁ ይሄ አሁን ምናልባት ዋጋ ሊያወጣ የሚችል መከራከሪያ አይደለም። እዛው ሀገር ቤት ያለ ሰው እየተናገረ ነው። እኛናት የሚናገሩትን እንስማ። እኛ አገዛዙ ነው ከጀርባው ያለው። አገዛዙ ሲባል እንግዲህ አብይ አህመድ በቀጥታ ሄዶ ጥይት ላይ ተኩስ ይችላል። የመንግስት መዋቅር ማለት አብይ አህመድ ማለት ነው። እኛናት የሚናገሩትን እንስማ። ወነክሸኔ አይደለም ወነክሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ። የአማራ መሳሪያ ቀሙ። የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዛ አድርገው የበደሉን አገሩ ነው ወረዲያው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ፖሊሶቹ መተው ኤላለው ወደርሰሃል አይኛ እዚህ ቦታ ነን ተመለስ፣ ግዳያችን ሞልተናል፣ እዚህ ጫካ አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው? ታዛ ወረዲያው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዲያውም አውራጃውም ሞነክሸኔ ነው። ያለ ምክንያት አላመጣውትም። ያውቃል ህዝቡ ማን እንደሆነ
ይሄ አብይ አህመድ ሸኔ የሚለው በርግጥ ሸኔ የሚባለው ማን ነው የሚለው በራሱ ባለን መረጃ ራሱ የአብይ አህመድ ሸኔ እንዳለ የኦሮሞ ነጻነት ሰራዊትማ ሚናውን ለይቶ በእያንዳንዱ የሰላማዊ ሰዎች ግድያ መግለጫ እያወጣ በገለልተኛ ይጣራ። እኛ ሰላማዊ ሰው ለመግደል አይደለም ጫካ የገባ ነው። የኦሮሞ ህዝብ የመጣበትን መከራ ለመታደግ ነው በወጣትነታችን በራ የገባ ነው ብለው እነጃልማሮ በየሚዲያው ይናገራሉ። ያው ከሌላው የኢትዮጵያ ማህበረሰብ ክፍልም ጋር ተባብረው ይሄን አገዛዝ እንጣል ያገዛዝ ለሁላችንም አይበጅም ይያሉ ነው። ስለዚህ አሁን የሚርመጠመጠው ሰላማዊ ሰዎችን እየገደለ ያለው የአብይ አህመድ የሽመልስ አብዲሳ ሸኔ ነው። እኚህና ተናገሩኮ የመንግስት መዋቅር ነው አሉ። ይሄንን በየጊዜው ምን ሰማው ነው። ስለዚህ ከዚህ በላይ አብይ አህመድ ይሄንኑ ተመሳሳይ ዜማና ግጥም እያዜመና እየተቀኘ ሊቀጥል አይችልም። እሱ ቀጥላለሁ ብሎ ነው አሁን በምርጫው ለሚቀጥሉት 5 ዓመታት ሊቀጥል አይችልም። ሁላችንም አውቀናል። ከዚህ በኋላ የውሳኔ ጉዳይ ነው። ያሬድ የሚገርም መሳይ አሁን ያሪሱን ጉዳይ አሁን ይሄን ሰሞን የተከሰተውን ማንም ገለልተኛ ወገን ሄጄ ላጣራ ቢል መንግስት አይፈቅድም። ልክ የአቶ በቴን ግድያ የሰብአዊ መብት ኮሚሽኑ ማጣራት ከጀመረ በኋላ በቂ መረጃ መንግስት መፈጸሙን ሲያቃራሩጠው አስወጥተው መግለጫው ስቲል አልወጣም። ታውቃለህ፣ ምርመራ ተካሂዷል፣ ፋይንዲንጉ ታውቋል፣ መረጃው ተይዟል። ሪፖርቱ ግን በመንግስት ውሳኔ የአቶ በቲም ሪፖርት እንዳይወጣ ተከልክሎ ኮሚሽኑ አፍኖ ይዞታል። ይሄ የሚያሳይህ አሁን ነገ አንድ የሰብአዊ መብት ድርጅት ሄጄ ያሪሱን ላጣራ ቢል መንግስት አይፈቅድም። አትችልም። እዚህ ጭራሽ አካባቢው ላይ ድርሽ ማለት አትችልም። ጋዜጠኛ ወደዛ አካባቢ መሄድ አይችልም። አብዛኛው የአገሪቷ ግጭት ያለባቸው አካባቢዎች ላይ ሄደህ የሰብአዊ መብት ምርመራ መስራት አትችልም። የተከለከለ ነው። በሴቶች ላይ የተፈጸመ ጥቃት ማጣራት አትችልም። ሪፖርት ማድረግ አትችልም። እንኳን አዳዲስ ክስተቶች አይደለም በሰሜኑ በትግራይ ላይ ጀምሮ አማራ አፋር ክልልን ያጠቃ የጎዳው ጦርነት ላይ የተፈጸሙ በሴቶች ላይ የተፈጸሙ ጥቃቶችን ሪፖርት ያደረጉ ድርጅቶች እና ሄደው ምርመራ የሰሩ ጋዜጠኞች ወከባ እየገጠማቸው መቆሚያ መቀመጫ አጥተው ማስጠንቀቂያ ሁሉ የተሰጣቸው አሉ። አንድ ሪፖርት እንዳታወጡ። ይሄ ሪፖርት ከወጣ መንግስትን ስለሚል የመንግስትን ኢሜጅ ስለሚያጠፋ እንዲህ አይነት ሪፖርት እንዳታወጡ ተብለው ተከልክለዋል። እና አሁን እስቲ አትሰማም። ኢትዮጵያ ውስጥ እንደ ድሮ በየቦታው ማአት በየቀኑ ነው የሰብአዊ መብት ጥሰት የሚፈጸመው፣ ግን መግለጫ አይወጣም። ምክንያቱም ያገዛዝ ስርዓቱ ከልክሏል። በቃ በኢህአዴግ ጊዜ እኮ እኛ እየታሰርንም እየተዋከብንም በብዙ ችግር ውስጥ ግን መግለጫዎች ይወጡ ነበር፣ ይሰሩ ነበር። አሁን አትችልም። ሄደህ ኬዞች አጣርተህ መረጃ ማውጣት አትችልም። ስለዚህ መንግስት የሚከላከል ከሆነ የሚደብቀው ወንጀል አለ ማለት ነው። የፈጸማቸው ድርጊቶች አሉ፣ የፈጸማቸው ወንጀሎች አሉ ማለት ነው። እነዛን ወንጀሎች ለዓለም እንዳያቅ እንዳይሰነዱ ተጠያቂነት እንዳይመጣ እየተከላከሉ ነው ማለት ነው። እና በአብዛኛዎቹ አርሲን ጨምሮ አሁን በሚፈጸሙት ግጭቶች ላይ ሁሉ የመንግስት እጅ አለበት የምንለው ያለ ምክንያት አይደለም። መንግስት እኔ ነፃ ነኝ ካለ ሌላው ይቅር ለራሱ ለሰብአዊ መብት ኮሚሽኑም ራሱ አሁን ደግሞ በደንብ የራሱን ሰው አስቀምጦ የተጨበረበረ የውሸት ምርጫን ዲሞክራሲያዊ ነው ፍትሃዊ ነው ምናምን አሳታፊ ነው የሚል ኮሚሽነር አስቀምጦ እስቲ ለነሱም እንኳን በዚህ ሁኔታ ይፍቀዱላቸው አይፈቅዱላቸው ሄዶ ማጣራታቸው። ኮሚሽኑ በምርጫው ቅርብ አካሄደው ክትትል ምርጫው ሰላማዊ አሳታፊ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ሰመኮ እያረጋገጠ ብዙ ቦታዎች ላይ በርቀት ነው የሰብአዊ መብት ኮሚሽኑ መረጃ ሰብስቦ አማራ ክልልም ምንም በግጭት ምክንያት እያለ እንትን የሚለው እንጂ የውጭ ሚዲያዎችም መግባት አይችሉም። የሀገር ውስጥ መገናኛ ብዙሃኖችም የግል ሚዲያዎችም ግጭት ወዳለባቸው እንዲህ አይነት ጥፋቶች ወደ ተፈጸሙባቸው ቦታዎች ሄደው መረጃ መሰብሰብ ሪፖርት ማድረግ አይቻልም፣ ክልክል። ስለዚህ
ሁሉን ነገር የማዳፈን ስራ እየሰራ ያለው ያገዛዝ ስርዓቱ የወንጀሉ ቀጥተኛ ተሳታፊ ስለሆነ ነው ብለን ብናስብ በቂ ምክንያት አለንና እኔ ይሄ ወደታች ያለው የመንግስት መዋቅር በአፈናዎች ውስጥ እጃቸው አለበት። የት ሀገር ነው ለአመታት ሰው እየታፈነ አፋኞች በሀገሪቷ በግል ባንክ እንኳን አይደለም በሀገሪቷ ታዋቂ ባንክ በኮሜርሻል ባንክ አካውንት እየሰጡ ገንዘብ የሚሰበስቡበት ሀገር በአካባቢው ታዋቂ ሽማግሌዎች በአባ ገዳዎች በኩል ገንዘብ እንዲላክላቸው ሽምግልና በገንዘቡ መጠን ላይ ድርድር ይፋዊ ድርድር የመንግስት ሰራተኞች እኮ መንግስት ራሱ የመንግስት አካባቢ አንዳንድ አሁን እንደዚህ የመብራት ኃይል የተለያዩ የመንግስት አካላት ከውጪ መንግስት ያስመጣቸው ኤክስፐርቶች ሁሉ እኮ ታፍነው የመንግስት አካላት ካፋኞች ጋር ገንዘብ ተደራድረው ብር በባንክ አካውንት የሚላክበት ሀገር እኮ ነው መሳይ። እና እንዲህ አይነት ስርዓት አልበኝነት በነገሰበት ሀገር ውስጥ የአገዛዝ ስርዓቱ እኔ እስከ አንገቱ ድረስ በወንጀለኞች የተሞላ የግፍ አገዛዝ ነው ኢትዮጵያ ውስጥ ያለውና ለዛ ነው ግጭቶቹም አደጋዎቹም ይበራከታሉ እንጂ አይቆሙም። ከዚህ አገዛዝ ስርዓት የኢትዮጵያ ህዝብ ይሄ አሁን በርቀት የምታየው ጥቃት ጉዳት ነገ በየቤቱ በየሰፈሩ በየመንደሩ ላለመምጣቱ ምንም ዋስትና የለም። ያሬድ በጣም አስገራሚ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ስታነሳው በጣም ግርም ያለኝ ነገር ነው። እንግዲህ ያንን የመሰለ የቤቴ ኡርጌሳን ግድያ መርምሮ ሪፖርቱን ያዘጋጀ በብዙ ሪፖርቶቹ እውነት ለመናገር በአንጻሩ እይታ ብለንም የዚህን የዳንኤል በቀለን የሰብአዊ መብት ኮሚሽን ልናወዳደረው የምንችለው አይደለም። በጣም ትልልቅ ስራዎችን ሰርቷል። እውነት ለመናገር በጣም ትልልቅ ስራዎችን ያ ተቋም እንደው ብልጭ ብሎ ድርግም አለብን። አንድ ካድሬ የብልጽግና በፊት ያዲክ ካድሬ የነበረ ግለሰብ ያንድን ቦታ ከተቆጣጠረ በኋላ እንደው ነፃ ለመምሰል ሞከረ፣ እንደው አገም ጠቀም ለማድረግ ሞከረና በመጨረሻ በዚህ ምርጫ ጭምብሉን ያወለቀው ብርሃኑ አዴሎ የሚባል ሰው ከካድሬነት ያለፈ ምንም አይነት ሚና የሌለው በኢትዮጵያ የፖለቲካ ታሪክ ውስጥ እንደዚሁ በዘርቆታ ወደ ላይ የወጣ አሁንም አብይ አህመድ ይሄ የሰብአዊ መብት ኮሚሽን እኛን እያሳጣ ነው፣ ስለዚህ የኛ ሰው መቀመጥ አለበት ብሎ ያስቀመጠው ሰውዬ በመጨረሻ አደባባይ ወጥቶ ይሄን ምርጫ ዲሞክራሲያዊ አካታች ነው ብሎ ሲናገር እውነት ጆሮዬን ለማመን ተቸግሬ ነበር። ቢያንስ እንኳን ማስመሰል ይቻል ነበር እኮ የመንግስት ደጋፊ ሳይመስሉ የሆኑ ቃላቶችን ተጠቅመው ይሄንን ምርጫ መግለጽ ይቻል ነበር። ነገር ግን አብይም ብልጽግናም ደፍሮ መናገር ያልቻሉትን አካታችነት፣ ዲሞክራሲያዊነት፣ ሰላማዊነት ብሎ ሲገልጽ ሰውየውን እውነት ትኩር ብለን ነው ያየነው። ያሬድ ከዚህ ከሰብአዊ መብት ኮሚሽን ጋር ሌላ ጊዜ ብዙ እንመለስበታለን። ምትለው ካለ እድሉን እሰጣለሁ ወደሚቀጥለው አጀንዳ ከመሄዴ በፊት አጭር ነገር መሳይ ይሄ ሰውዬ ገና እንደተሾመ ካስታወስክ እኔ እናንተ ውይይት አድርገናልና ትንሽ ጠንከር ያለ ትችት ነበር የሰነዘርኩት። እንደውም ብዙ ሰው አረቶ ይያሉኝ እኔ እንደውም በጽሁፍም ባቀረብኩት እንትን ላይ አብይ ለዚህ ምርጫ ያዘጋጀው ሰው ነው ብዬ ነበር ገና ሰውየው እንደተሾመ የተናገርኩት። ምርጫ እየመጣ ስለሆነ ሰብአዊ መብት ኮሚሽኑ ደግሞ ምርጫ ይታዘባል። በምርጫ ውስጥ ያለ የሰብአዊ መብት ሂደትን ሞኒተር ያደርጋል። ያለፈው ብርቱካን በመራችው ምርጫ ላይ እንኳን በብዙ መንገድ አብሬያቸው የመስራት እድል ገጥሞኛል። በየቦታው አስተምረዋል፣ ታዝበዋል፣ ሞኒተር አድርገዋል። መጨረሻ ላይ ግን ሰላማዊ ነበረ። የትም ቦታ ላይ ቫዮለንስ አልነበረም። ድምጽ በተሰጠበት ቀን ነው እንጂ እነዚህን ቃላቶች ዴሞክራሲ ነበር እንደዚህ ነበር የሚል ነገር ሰብአዊ መብት ኮሚሽኑ ያኔ እንግዲህ ያኛው ምርጫ ካሁኑ በብዙ ጥፍ የተሻለ ነው። አንጻራዊ ሰላምም ነበር ብዙ ቦታ ላይ እና ለዚሁ ፐርፐዝ ነው አብይ ይሄንን ሰው ወደዚህ ቦታ ላይ ያመጣው። አንድ እሱ ነው። ሁለተኛ ይሄ ሰውዬ ዶንት ፎርጌት በኢህአዴግ ጊዜም በተጭበረበረ ምርጫ የመንግስት ስልጣን የፓርቲ ስልጣን ሁሉ አግኝቶ እስከ ካቢኔ እንትን ውስጥ የመጣ ሰው ነው። ስለዚህ ከምርጫ ጋር የተያያዘ ትራክ ሪከርዱንም ልይብትል ምርጫ ያጭበረብር የነበረ አውራ ፓርቲ አባል የነበረ ሰው
ስለዚህ ለና አብይ ዘ ራይት ፐርሰን ነው ይሄንን ተቋም